ብዙ አይነት የጸጉር መንከባከቢያ ቪዲዮዎችን አይተሽ አሁንም ድረስ የትኛውን ልምድ መከተል እንዳለብሽ ግራ ከገባሽ ይህ ቪዲዮ ላንቺ ነው። ሰላም፣ ዛሬ ለሁሉም የጸጉር አይነት የሚሆን የጸጉር አያያዝ ልምድ ወይም ደግሞ ሩቲኖችን ይዤልሽ መጥቻለሁ። መጀመሪያ ጸጉራችን ስለመታጠብ ስናነሳ ጸጉር መታጠብ ለአንዳንዶች ረጅም ሰዓት የሚወስድ ነው፣ ሌሎች ደግሞ የ5 ደቂቃ ስራ ነው። አብዛኞቻችንን የሚያከራክረው ደግሞ የቅባት አቀባባችን ጉዳይ ነው። አንዳንዶች ቅባት ልክ እያንዳንዱን የጸጉር ችግር በአንድ ጀንበር የሚፈታ ይመስል ሙሉ ጸጉራቸውን በቅባት ሲያርሱ ይስተውላሉ። ሌሎች ደግሞ አንድ ጠብታ እንኳን ወደ ራስ ቅላቸው ማስጠጋትን ይፈራሉ። እውነታው ግን ሙሉ በሙሉ በጸጉራችሁ አይነትና በራስ ቅላችሁ ላይ ይወሰናል። የራስ ቆዳችሁ ወይም ቅላችሁ ወዛማ ሆኖ ጸጉራችሁን ቶሎ ቅባት የምትቀቡት ከሆነ ጸጉራችሁ ላይ ለውጥ የማታዩበት ትልቁ ምክንያት ይህ ሊሆን ይችላል። ከባድ ይዘት ያላቸውን ቅባቶች ጸጉራችሁ ላይ ለረጅም ሰዓታት ባታስቀምጡ መልካም ነው። ከመታጠባችሁ በፊት ከ2 እስከ 3 ሰዓት ብቻ ቆይታችሁ ታጠቡ። ነገር ግን ጸጉራችሁ የደረቀና የተጎዳ ከሆነ የጸጉራችሁን መካከለኛ ክፍልና ጫፎቹን ረዘም ላለ ሰዓት ቅባት መቀባት ከታጠባችሁ በኋላ ጸጉራችሁ ሸካራነቱ እንዲቀንስ ያደርገዋል። በቀጣይ ደግሞ ስለ ጸጉር ማስኮች እናያለን። ጸጉራችሁን በሻምፖ ከታጠባችሁ በኋላ የሚከረድድ ወይም ደግሞ እሾህ አይነት የሚሆን ከሆነ ከመታጠባችሁ በፊት የጸጉር ማስክ ብትጠቀሙ መልካም ነው። ከሻምፖ በኋላ ጸጉራችሁ ወዛማ የሚሆን ከሆነ ወይም ደግሞ በደንብ የሚለሰልስ ከሆነ የጸጉር ማስኩን ከቆዳችሁ ጀምሮ ባትቀቡት ይመከራል። ሌላኛው ሀሳብ ደግሞ ጸጉራችን እርጥብ እያለ ከማበጠር ይልቅ መጀመሪያ ከመታጠባችን በፊት ቀስ አድርገን ጸጉራችንን ማፍታታት ነው። ጸጉራችን ሳይፍታታ መታጠብ የበለጠ እንዲሰባበር ያደርገዋል። አሁን ደግሞ ስለ ሻምፖ አጠቃቀም እናውራ። ምክንያቱም ብዙ ሰዎች ሳያስቡት ጸጉራቸውን የሚጎዱት በሻምፖ አጠቃቀም ነው። ሻምፖ ለቆዳችሁ ብቻ እንጂ ለጸጉራችሁ ተብሎ የተዘጋጀ አይደለም። የራስ ቅላችሁ ላብ፣ ቅባት፣ ቆሻሻና የደረቀ ሻምፖ የሚከማችበት ነው። ጸጉራችሁ ከዚህ ጋር ምንም የሚያገናኘው ነገር የለም። በታጠባችሁ ቁጥር ሻምፖን በጸጉራችሁ ላይ በኃይል ስታሹት ጸጉራችሁ እንዲደርቅ፣ እንዲሻክር፣ የበለጠ እንዲጎዳ ሊያደርገው ይችላል። በመታጠቢያ ጊዜ 2 ጊዜ ሻምፖን መጠቀም በተለይም ደግሞ ያላችሁበት አካባቢ ንፋሳማ ወይም ቀዝቃዛ ቦታ ከሆነ ወይም ደግሞ ጂም የምታዘወትሩ ሴቶች ከሆናችሁ በደንብ ሊረዳችሁ ይችላል። ስለ ኮንዲሽነር ደግሞ እናውራ። ኮንዲሽነር ጸጉራችሁ ይበልጥ እንዲለሰልስና ውብ እንዲሆን ሊያደርግ የሚችለው ምርት ነው። ጸጉራችሁ ቶሎ የሚሻክር ወይም ደግሞ ቶሎ የሚደርቅና የሚሰባበር ከሆነ ሞይስቸራይዘር ወይም ደግሞ እርጥበት ያስፈልገዋል ማለት ነው። ነገር ግን ጸጉራችሁ ቶሎ ወዛማ የሚሆን ወይም ቅባቶችን የሚይዝ ከሆነ ምናልባትም ከባድ ቅባቶች ጸጉራችሁን ወደ ታች እየሳቡት ሊሆኑ ይችላሉ። የኮንዲሽነር ምርቱ አይነት በተለይም ደግሞ ለራስ ቆዳችሁ ተብሎ የተሰራ ካልሆነ በስተቀር ወፍራም ኮንዲሽነሮችን የራስ ቅላችሁ ላይ ባትቀቡ መልካም ነው። ለአብዛኞቹ ሰዎች ኮንዲሽነር የሚሆነው በዋነኝነት ለጸጉር መካከለኛ ክፍልና ለጫፎቹ ብቻ ነው። አሁን ደግሞ ስለ ፕሮቲንና እርጥበት ለአንድ ሰከንድ እናውራ። ምክንያቱም ይሄኛው ክፍል በጣም ብዙ ሰዎችን ግራ ያጋባል። ጸጉራችሁ ሲረጥብ የሚለጠጥ የላላ የዛለ ወይም ደግሞ ቶሎ የሚሰባበር ከሆነ ፕሮቲን ያስፈልገው ይሆናል። ነገር ግን ጸጉራችሁ ደረቅና ሻካራ ከሆነ በምትኩ እርጥበት ወይም ደግሞ ሞይስቸራይዘር ያስፈልገዋል። አንዴ ሰዎች ጸጉራቸውን የተለያየ ቅባት በመቀባት ለምን ለውጥ እንደማያዩ ሲደነቁ ይስተዋላል። ነገር ግን የጸጉር እንክብካቤ ብዙ ቅባቶችን ማግበስበስ ሳይሆን የሚያስፈልገውን 1 ወይም 2 ነገር በቋሚነት መስጠት ነው። አንድ ሌላ ተጨማሪ ነገር ጸጉራችሁን በዚህ ያህል ጊዜ ልዩነት ታጠቡ የሚል ወጥ መመሪያ የለም። ወዛማ ቆዳ ካላችሁ ብዙ እንቅስቃሴ የምታደርጉ ከሆነና ያላችሁበትን አካባቢ መሰረት በማድረግ ቶሎ መታጠብ ሊያስፈልጋችሁ ይችላል። ዋናው ዓላማችን ያለምንም ምክንያት ቅባት የበዛበት ጸጉር ይዞ ለብዙ ቀናት መቆየት አይደለም። ዓላማችን የራስ ቆዳችን ሳይደርቅና ሳይጎዳ ንጹህ ማድረግ ነው። ስለዚህ የሌላ ሰውን የጸጉር መታጠቢያ ፕሮግራም በጭፍን መኮረጅ ሳይሆን የራስ ቅላችንና ጸጉራችን ምን እንደሚስማማን ትኩረት መስጠት ያስፈልጋል። ጸጉራችሁን ለማድረግ ተራ ፎጣዎችን መጠቀም ጸጉራችሁን የሚጎዳ ከሆነ ለስላሳ ቲሸርቶችን ተጠቀሙ። እና ደግሞ ባካችሁ ጸጉራችሁ እርጥብ እያለ በዛ በ90ዎቹ ቀጭን ማበጠሪያ ማህታት ተወረዱበት። መጀመሪያ ከጫፍ ጀምራችሁ በቀጥታ ወደ ላይ እያበጠራችሁ
መውጣትን ልመዱ። አሁን ደግሞ በንፋስ ዝም ብሎ ስለማድረቅ ወይም ደግሞ ኤር ድራይንግ እና በፋን ወይም ደግሞ ብሎ ድራይ ስለማድረቅ እናወራለን። ምክንያቱም ኢንተርኔት ላይ ይህ ነገር ልክ እንደ ትልቅ ጦርነት የሚታይ ነገር ነው። ጸጉርን በንፋስ ዝም ብሎ ማድረቅ ለአንዳንዶች ጥሩ ሊሆን ይችላል። ነገር ግን የራስ ቅል ረጅም ሰዓት በእርጥበት ተከርኖ መቆየቱ ምቾት ከመንሳቱ በላይ ለተወሰኑ ሰዎች የራስ ቆዳ ችግርን ሊያባብስ ይችላል። በሌላ በኩል ደግሞ ምንም አይነት መከላከያ ሳትጠቀሙ በየቀኑ በሙቀት ማድረቅ ጸጉራችሁን በአናታችሁ ላይ ክስ እንዲመሰርት እንደማድረግ ነው። ስለዚህ ሙቀት የምትጠቀሙ ከሆነ በተለይ ደግሞ ጸጉራችሁ የተጎዳ ወይም ደግሞ ፍሪዚ አይነት ነገር ከሆነ የሙቀት መከላከያ ወይም ሂት ፕሮቴክታንትን ተጠቀሙ። አሁን ደግሞ ስለ ጸጉር እድገትና ስለ ራስ ቆዳችሁ እንክብካቤ እናውራ። ምክንያቱም ጤናማ ጸጉር የሚጀምረው ኢንተርኔት ላይ ከሚሸጡ ድንገተኛ ተአምረኛ የሆኑ ቅባቶች አይደለም። የሚጀምረው ከራስ ቅላችሁ ነው። የራስ ቅላችሁን ልክ ለአንድ ተክል እንዳፈር አድርጋችሁ አስቡት። የራስ ቅላችሁ ጤናማ ካልሆነ፣ ካሳከካችሁ፣ በቆሻሻ ከተደፈነ ወይም ሁል ጊዜ ከተጨነቀ ጸጉራችሁም ቢሆን በጥሩ ሁኔታ ላይ ሊሆን አይችልም። የራስ ቅልን ማሸት የደም ዝውውርን በማሻሻልና የምትቀቡትን ነገር እኩል እንዲሰራጭ በማድረግ ይረዳል። ነገር ግን አንጎላችሁን ማኑዋሊ ሪቡት ለማድረግ የምትሞክሩ ይመስል የራስ ቅላችሁን በኃይል አትሹት። በቀስታና በቋሚነት ማሸት ይበልጥ ውጤታማ ያደርጋላችኋል። አሁን ደግሞ ስለ ሮዝመሪ ቅባትና ስለ ጸጉር ማሳደጊያ ምርቶች እናውራ። አንዳንዶችን ሊረዳ ይችላል፣ በተለይ ደግሞ በቋሚነት ሲጠቀሙበት። ነገር ግን 3 ዘለላ ጸጉርን በአንድ ሌሊት ወደ ረጅም የራፑንዘል ጸጉር የሚቀይር አስማታዊ መጠጥም አይደለም። የጸጉር እድገት በእንቅልፍ፣ በጭንቀት፣ በምግብ አመጋገብ፣ በሆርሞን፣ ጸጉርን አጥብቆ በማሰር፣ በከፍተኛ ሙቀትና ጸጉራችሁ በምን ያህል ፍጥነት እንደሚሰባበር ጭምር በማወቅ ይወሰናል። ስለዚህ ጸጉራችሁ የማያድግ ከሆነ አንዳንድ ጊዜ ችግሩ እድገት ሳይሆን መሰባበር ሊሆን ይችላል። ጸጉራችሁ ቀጫፍ የሚሰባበረው ጸጉራችሁ ከላይ ከሚያድግበት ፍጥነት ጋር እኩል እየሆነ ስለሆነ ነው። ብዙ ጊዜ ጂም የምታዘወትሩ ሴቶች ሁል ጊዜ ጸጉራችሁን ወደ ኋላ አጥብቃችሁ ታስራላችሁ ወይም ደግሞ ታስይዛላችሁ። እባካችሁ አንዳንድ ጊዜ ለራስ ቅላችሁ ረፍት ስጡት። ሁል ጊዜ ጸጉርን በጣም አጥብቆ ማሰርና ወደ ኋላ ጥብቅ አድርጎ ማስያዝ በጊዜ ሂደት የጸጉር መሰባበራችሁ ላይ በጣም ትልቅ ጫና ይፈጥራል። ጤናማ ጸጉር ብዙውን ጊዜ የሚገነባው በቋሚነት በሚደጋገሙ ትናንሽ ልምዶች እንጂ ሌሊት 8 ሰዓት ባያችሁት አንድ ተወዳጅ ወይም ደግሞ ቫይራል በወጣ የኢንተርኔት ዘዴ አይደለም። ጤናማ ጸጉር ማግኘት ስለ ፍጹምነት ሳይሆን ስለ ቋሚነት ነው። ጸጉራችሁን በሂደት የተሻለ እንዲሆንና እንዲስማማ ለማድረግ ከፈለጋችሁ 25 የተለያዩ ቅባቶችን መጠቀም አያስፈልጋችሁም። ስለዚህ ከዚህ ውስጥ ለእናንተ የሚስማማውን ክፍል ወስዳችሁ እንደፈለጋችሁ አድርጋችሁ አስተካክሉት። እናም የጸጉራችሁን አይነትና ትልቁን የጸጉራችሁን ችግር ከታች ኮሜንት ላይ ጻፉልኝ። ምክንያቱም የተወሰኑ ኮሜንቶችን ካነበብኩ በኋላ ክፍል 2 መስራት ሊኖርብኝ ይችላል። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ቻው።